አባቴ በጭምጭምታም ቢሆን ነግሮኛል አለ። አያቱ የቀበረው ያ ነፍስ የዛ ቤተሰብ ተቃራኒ ሆኖ ይጮሃል። ብዙ ሰዎች የሚገርም ፖቴንሻል እያላችሁ በጣም ባለጸጋ ይሆናል ብላችሁ እየጠበቃችሁ የሚጮህ ደም ስላለባቸው ነቲንግ ሰክሲድ ያደርጉ። ጉልበት አላቸው፣ የሚጮህ ደም አለ። አያቴ እኮ ፊት አውራሪ ነበር ይላል። የኃይለ ሥላሴ ዱላ ያዥ ነበር ይላል። የሚኖረው በሁለት ዱላ የተደገፈች ቤት ውስጥ ነው። ከዛ ከመሰለ ከፍታ እዛ ውስጥ እንዲወርቁ ያደረጋቸው ምንድነው? የሚጮህ ደም። የበለጸጉ ሰዎች ነዋቸው። ትክክል በሆነ መንገድ አይደለም የበለጸጉት። እነሱ ከሞቱ በኋላ ልጆቻቸው አባትየው ሲኖረው እንደነበረ ነው ወይ የኖሩት ያለው? የአባትየው ተቃራኒ ነው የኖሩት ያለው። ለምን ሲባል ብዙ ሰው የሚጮህ ደም አለበት። ብዙ ሰው ሰክሲድ የማያደርገው የማይሳካለት ወይ እሱ ጋር ወይ በሱ ዘር ውስጥ የሚጮህ ደም አለ። በህይወቶቻችሁ ላይ ያሉ የሚጮሁ ደሞች እንዴት ጸጥ እንደምታሰኟቸው ይሄንን መንገድ ሁሉ ጊዜ መጠቀም ከጀመራችሁ ዛሬ ከተጠቀማችሁ የሆነ ስራ ስትሰሩ የትኛውም ደም አይጮህባችሁ። እነዛን ደሞች እንዴት ማስቆም እንዳለበት ብዙ ሰው ስለማያል ያ ሰው